በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስተጋባተነ ቅድስት ማርያም ዘይቲ ነዋይ ድንግልና ዘአልባ ሙስና ወይቲ ጸብ ወይቲ ባለመድኃኒት እንተ ተቤት ወተነ። የቸርነትና የይቅርታ ባለቤት ቸርነት የባሕርይ ገንዘቡ የሆነ ምሕረት የባሕርይ ገንዘቡ የሆነ ዘላለማዊ ንጉሥ በቸርነትና በይቅርታው ጠብቆ ይህንን ታላቅ በዓል ሰውና መላእክት የተገናኘበት፣ ሰው የእግዚአብሔርን ድምፅ የሰማበት፣ እግዚአብሔር ፍቅሩን የገለጸበት፣ እንስሳት ሁሉ ሳይቀሩ ደስታቸውን የገለጹበት ቀን ነውና ይህን እንድናከብር በያለንበት የሰበሰበን የጠራን እግዚአብሔር ካልጠራ እግዚአብሔር ካልፈቀደ ምንም ማድረግ ስለማይቻል እግዚአብሔር ፈቅዶንና ወዶነው ሊቃውንቶቻችን ከትናንት ጀምሮ እስካሁን ድረስ በአገልግሎት ደከመን ሰለቸን ሳይሉ መቼም ቤተክርስቲያኒቱ ሁልጊዜም የምስጢር ጓዳ ናትና አሁን ቃል እግዚአብሔሩ አለቀብን ነው እንጂ ቃል እግዚአብሔሩ ሳይሆን በቃ ደከመን ሳይሆን ቃል እግዚአብሔሩ ሰዓት ገደበን ነው የሚሉት። በቃ አሁንም በአጠቃላይ ዋሉ ቢሏቸው ትናንት ውለዋል አድረዋል፣ አሁን ደግሞ ይውላል። ለምን? ስራው የእግዚአብሔር ስለሆነ እግዚአብሔር የሚያሰራው ስራ ሁሉ እግዚአብሔር የሚያደርገው ነገር ሁሉ እርሱ ዘላለማዊ ስለሆነ የሚያሰራው ስራ ሁሉ ዘላለማዊ ነው። ሰዎችን የሚያጸና እርሱ ስለሆነ አጽንቶ ይህን ሁሉ ሰማያዊ ማዕድ ሰማያዊ ፍትፍት እንድንሰማ የእኛም ጆሮ የተባረከች የተቀደሰች ይህን መስማት የእኛም እግር ደግሞ ቀራንዮ ላይ የቆመችው ቀራንዮን የምታየው ዓይን የተባረከችና የተቀደሰች ናትና ስለዚህ እስከ መጨረሻ ድረስ ሕይወታችን የተባረከና የተቀደሰ እንዳደርግልን ቅዱስ ፈቃድ ይሁንልን። ያው ሰዓት ለመቆጠብ ነው እንግዲህ እንደተባለው አሁን ልባችን እግራችን ከዚህ ነው፣ እጅና እግራችን እዚህ ነው ያለው። ልባችን ደግሞ ከጓዳ ገብቶ ዕቃ እያሰናዳ ስለሆነ እኔም አላስረዝምም። ያው መጠና እየበቃ እንትናለ ማለት ነውና ስለዚህ አስተጋባተነ ቅድስት ማርያም ዘይቲ ነዋይ ድንግልና ምርጥ ዕቃ የሆነች ድንግል ማርያም ከጠፋንበት ከተበተንበት ሰበሰበችን። ወይቲ ጽምረተ ሕሊና እርሷ መለኮትና ትስብእትን አንድ አድርጋ አዋህዳ የተበተኑን ሰበሰበችን። ወይቲ ባለመድኃኒት እንተ ተቤዘወተነ ያዳነችን ተስፋ የሆነችን መድኃኒታችን እሷ ናት። ወይቲ ጽር ሰማያዊ ሙሽራ የተሞሸረባት የሙሽራ ጫጉላ የምትሆን እመቤታችን ድንግል ማርያም ሰበሰበችን ይላል። ከሊቃውንቱ አንዱ ቅዱስ ቄርሎስ የሚባለው ሊቅ በተረፈ ቄርሎስ ላይ የተናገረው ኃይለ ቃል ነው ይሄ። ስለዚህ ይሄ ቅዱስ ቄርሎስ እግዚአብሔር መቼም ለሰዎች ኃይልን ሲሰጥ ጥበብን ሲሰጥ አንደበትን ሲከፍት ከማንኛውም ለየት ያለ የረቀቀና የጠለቀ ነገሮችን ሁሉ የመናፍቃንን ሁሉ አንደበት የሚዘጋ የመናፍቃንን መንጋጋ የሚሰብር ትልቅ ሊቅ ነበር። በቃ ስለዚህ ከነስሙ አንበሳ ይባላል። አንበሳ ማለት አንበሳ ላምን በሬን ሰባብሮ አድቅቆ እንደሚጥል እሱም ደግሞ መናፍቃንን የሚያደቅ ታላቅ ሊቅ ነበረ። ስለዚህ በዘመኑ እመቤታችንና ክርስቶስን የሚቃወም ሰው ስለነበረ አርዮስ የሚባል አንተ እመቤታችን ድንግል ማርያም የአምላክ እናት ናት፣ እርሱም ደግሞ ሰማዩን የፈጠረው ምድሩን የፈጠረው በደረቅ ግንባር ዓይን የፈጠረ እግዚአብሔር ነውና እግዚአብሔር ብለህ እመንበት ሲለው አይ አይደለም፣ እርሷን ወላዲተ አምላክ አትባልም፣ ወላዲተ ሰው ነው የምትባለው። ሰውን ነው እንጂ የወለደችው አምላክን አይደለም። እርሱም ደግሞ የባሕርይ አምላክ ሳይሆን ሩቅ ብእሲ ነው እንጂ አምላክን አይደለችም፣ አምላክ አይደለም አለና ስለዚህ ሙልጭ አድርጎ ካደ እና የሊቅ ታዲያ በቃ አይ ለእኔ ካልታዘዝከኝ ለአንተም ደግሞ አንደበትህ አይታዘዝህ አለ። አንደበትህ አይታዘዝህ ባለው ጊዜ
ምላሱ ተጎልጉሎ ወጥቶ ከደረቱ ላይ እንደ ጡት ተንጠለጠለ ይላል። ምላሱ ወጥቶ ከደረቱ ላይ እንደ ጡት ተንጠልጥሎ ሕይወቱ ተበላሽቶ የሞተ ያልሆነ ሰው ነበር። በቃ አርዮስ የሚባለው። ስለዚህ እንዲህ አድርጎ የተናገረ ታላቅ ሊቅ ነውና እንዲህ አድርጎ መናፍቅን የረታል። ስለዚህ እመቤታችን ድንግል ማርያም ሰበሰበችን። ሰብሳቢያችን፣ መሶበ ወርቃችን፣ ምግባችን፣ መብላችን፣ መጠጣችን፣ ሕይወታችን፣ መሸጋገሪያችን፣ ድልድያችን ድንግል ማርያም ዛሬ ይህንን በዓል እንድናከብር ምክንያት የሆነችው ቤዛ ኩሉ ዓለም ይሆን ተወልደ፣ የዓለም ቤዛ፣ የዓለም ተስፋ፣ የዓለም አለኝታ እነሆ ዛሬ ተወለደ። ተራራዎች ሁሉ፣ ኮረብታዎች ሁሉ፣ ወንዞች ሁሉ ስለዚህ አምላካቸውንና ፈጣሪያቸውን የተገለጸበት ቀን ስለሆነ እነሱም የተለየ ደስታ የገለጹበት ቀን ነው። ሰው ማለት ሰው ቤት ሰርቶ የሚጨርሰው በጉልላት ነው። ምናልባት ዛሬ ያው የቆርቆሮ ቤት ስለሆነ የሳሮ ቤት ቀርቷል። ቆርቆሮ ስለሆነ ጉልላት የለውም። የቀድሞዎቹ ደግሞ መጽሐፉ ሲጻፍ የነበረው ደግሞ አዳራሹ የቤቱ ውበት የሚታወቀው በምንድነው? በጉልላት ነው። ሰው ሰርቶ ቤቱን ሲጨርስ በቃ የቤቱ ምንነት የሚታወቀው በጉልላት ነው። ዛሬ ደግሞ የቆርቆሮ ቤት ቢሆንም ደግሞ ቤተክርስቲያኒቱ ተሰርታ ጉልላት ከሌላት ያው እንደምናውቀው ነው። ስለዚህ ቤት ተሰርቶ የቤቱ ጉልላት ለቤቱ ውበት እንደሆነው የፍጥረቱ ሁሉ ጉልላት ባለው አዳም ነው። የፍጥረቱ ሁሉ ውበት አዳም ነው። ስለዚህ አዳም ሰው እንደ መላእክት ሆኖ እንዲኖር በረሃብም ሆነ በጥም ሆነ ዛሬ በእኛ ሕይወት ውስጥ ያለው የበሽታውን፣ ችግሩን፣ ረሃቡን፣ ጦርነቱን፣ ቸነፈሩን ይሄ ሁሉ ነገር አጠቃላይ ከዚህ ሁሉ ነፃ ሆኖ እንዲኖር ነው ሰው የተፈጠረ። እግዚአብሔር ለሰዎች ይህን ሁሉ አላመጣም። ዛሬ እኛ የምንጨነቅበትን ነገር ሁሉ እግዚአብሔር አልፈጠረም። ምን አመጣው? እግዚአብሔርስ ይገብረ ሞተ አላ ረሲያ ጸውዎ ወአምጽዎ ወአምጽዎ አልከ። እግዚአብሔርስ ሞትን አላመጣም። እግዚአብሔርስ በሽታን አላመጣም። እግዚአብሔር ረሃብን አላመጣም። እግዚአብሔር ጭንቀትን አላመጣም። ታዲያ ማን ፈጠረው? ማን አመጣው ሲባል በቃ በአንድ ጉራሽ ዕፀ በለስ ኃጢአት ተጓጉዞ መጣ። ታዲያ ሰው መቼም ምንጊዜም ሰው የያዘውን ነገር በእጁ ጨብጦት የነበረውን ነገር ሁሉ ጣዕሙን የሚያውቀው ሲያጣው ነው። ወይኔ የሚለው እኮ ሰው መጀመሪያ ያንን በእጁ ጨብጦ ሳለ ምን እንደሆነ ጣዕሙን አያውቀው። ከዚያ በኋላ ከተነጠቀ በኋላ ነው ምንነቱን ጣዕሙን የሚያውቀው። በቃ ታዲያ የመጀመሪያው ሰው በቃ ምንድን ነበር? ልብሱ አሁን እኛ እንደምናሰራው ልብስ ሳይሆን እንደሚቀደደው ልብስ ሳይሆን ሔዋንና አዳምና ሔዋን ልብሳቸው ምንድን ነበረ? ብርሃን ነበረ ይላል። ታዲያ ብርሃን ስለነበረ አዳምም ወንድ እንደሆነ ሔዋን አታውቅም ነበረ። ሔዋንም ሴት እንደሆነች አዳምም አያውቅም ነበረ። ለምን? ብርሃን ለብሰው ነበርና። በዚህ ኑሮ ነው በቃ ይኖሩት። በቃ 7 ዓመት በእንዲህ ያለ ኑሯቸውን ቀጠሉ። ከዚያ በኋላ ያ የያዙት ነገር ሁሉ ያ ብርሃን ያ ጸጋ በእጃቸው ስለያዙት ጣዕሙን አላወቁትም። ጠላት መጥቶ አምላካችሁ ፈጣሪያችሁ ምን አዟችኋል ሲላቸው እኛ ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዙ፣ ንዱ ተብለን ተሰጥተናል። ግን አንዲት ዕፀ በለስ አትብሉ ተብለን ታዘናል ሲሉ አይ ይህችንማ አትብሉ የተባላችሁት እኮ አምላክነትን እንዳትወስዱ ሰማዩን ምድሩን እንዳትፈጥሩ በደረቅ ግንባር ዓይን ትፈጥራላችሁ ብሎ ተመኝቶ ነውና፣ ስለዚህ ይህችን የምታደርጉ ከእርሱ በላይ ትሆናላችሁ፣ ከአምላካችሁ ከፈጣሪያችሁ በላይ ትሆናላችሁ ሲላቸው ለካ እስካሁንማ ተሞኝተናል አሉ። ያችንን 3 ደቂቃ በማትሞላ ኃጢአት
የዘላለም ሕይወትን አጡ። የዘላለም ሕይወትን ሲያጡ ራቁታቸውን ሲቆሙ ሲዋረዱ በጫካ ውስጥ ሲፈነፍና አዳም በጫካ ውስጥ እንደወደቀ ራቁቱን ሆኖ ያችን ሲበላ ያ የነበረው ጸጋ ተገፈፈ። ሔዋን ቅጠል ቆርጣ አካሏን ሸፈነች። አዳምም ደግሞ ያ ጸጋ ስለተገፈፈ ቅጠል ቆርጦ አካሉን ሸፈነ። አምላኩ መጣበት። ምን እያደረግህ ነው? ምን ሆነህ ነው? አፍሬ ለምን? ራቁቱን ስለሆነ። ከዚያ በፊት ራቁትነት የለም ነበረ፣ አይታወቅም ነበር። በቃ መቼም በበደል የማይመጣ ጉድ የለም፣ በኃጢአት የማይመጣ በደል የለም። አዎ ያ በኋላ ራቁቱን ቆመ። አንተ ራቁትን እንደቆምክ አትቀርምና፣ ስለዚህ አንተ ጊዜን ጠብቅ። በሐሙስ ዕለት ወርቃ ለዕለት እትወለድ ሞለት ወለትከ ወይድ ውስተ መርብከ፣ እነሆ ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ በሜዳ ድዬ አንተን የወደከውን ነገር ሁሉ አነሳለሁ ተብሎ ቀን ቀጠሮ ተሰጠው። ያን ቀጠሮ ሲጠባበቅ በእመቤታችን አማካይነት ያ የነበረው ጸጋ የነበረው ክብር የነበረው ውበት ዛሬ ተመልሷል። ያ የብርሃን ልብስ ተመልሷል ዛሬ። ስለዚህ ዛሬ ከእመቤታችን ድንግል ማርያም ዛሬ አምላካችን መድኃኒታችን ክርስቶስ ሶስት ነገሮችን አድርጎ የወደቀውን ዓለም አንስቷል። ሶስት ነገሮችን አድርጓል። አካለ መለኮት ከስጋ ጋር ሲዋሃድ የተዋሃደው ከስጋ ጋር አካል ባህሪ ግብር ተዋሂደዋል ይላል። ምናልባት ይሄ ነገረ መለኮት ስለሆነ ሊመጥቅ ይችላል። አካል ባህሪ ግብር እነዚህን ተዋሂዶ ዓለሙን ነፃ አውጥቶታል። አካል ማለት ምን ማለት ነው? አካል ማለት አካለ ስጋና አካለ መለኮት ማለት ነው። አካለ ስጋ ለብቻ አካለ መለኮት ለብቻ የነበረውን ስለዚህ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ሲሆን ሰው ሲሆን ሁለቱ የነበሩት በቃ አንድ አካል ሆነዋል። ባጭሩ አንድ ባህሪ ሁለት ባህሪ የስጋ ባህሪ ለብቻ የመለኮት ባህሪ ደግሞ ለብቻ ነበርና ስለዚህ ይሄ ሁለት ባህሪ የነበረው አንድ ባህሪ ሆኗል። ባህሪ ማለት ምን ማለት ነው? ባህሪ ማለት ጠባይ ማለት ነው። ጠባይ ማለት ደግሞ ምንድነው? ጠባይ ማለት የአካል መገኛ ማለት ነው። የአካል መገኛ ማለት ሰው ምንድነው? ሰው ቅባል ወግ ነው። ሰው ቅባል ወግ ነው። ዛሬ ምናልባት ቅባል ወጉ ቀርቶ ነው እንጂ እናቶቻችን ቅባል ወጉ ሲወጣ ከምንድነው የሚወጣው? ከኑግና ከምንድነው? ከጎመን ዘር ከዚህ ተንጣሎ ይወጣል። ስለዚህ ሰው ደግሞ ከምን የተጠለለ ከምን የወጣ ነጥሮ የወጣ ከምንድነው ሲባል ከአራቱ ባህሪያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ተንጣሎ የወጣ ስለሆነ ስለዚህ ምን ይባላል? ቅባል ወግ ይባላል። ይህ ማለት ነው። ሁለተኛው ባህሪ ማለት ምን ማለት ነው? በቃ ባህሪ ማለት አዋሃጅ ማለት ነው። አዋሃጅ ማለት ምን ማለት ነው ሲባል በቃ አካለ አብ፣ አካለ ወልድ፣ አካለ መንፈስ ቅዱስ እነዚህ አካል በአካል ህልው ሆኖ እነዚህን ሶስቱን ያለ መቀላቀል የሚያዋሂድ አንድ ሰው አንድ ቁጥር ለሶስት ቁጥር ምንድነው ቢባል በቃ የለም ተቃራኒ ነው። ሶስት ቁጥር ለአንድ ቁጥር ምንድነው ይባል ተቃራኒ ነው። በቃ እኛ ግን ያለምንም ፍርሃት አንድ ብለን ሶስት ብለን አንድ እንላለን። ስለዚህ ባህሪ መለኮት ከማን ጋር ተዋሂዷል? ከስጋ ባህሪ ተዋሂዷል። የስጋ ባህሪ ምንድነው? የስጋ ባህሪ መሞት የግብር የባህሪ ነው ይላል። በግብር የመጣ እንጂ እግዚአብሔር ሞትን አልፈጠረም። ስለዚህ አካለ ባህሪ የመለኮት ረቂቅ ምሉ ስፍ ነው። የሰው ባህሪ ደግሞ እሳት፣ ነፋስ፣ ውሃ ባህሪ ነውና ስለዚህ ከነዚህ ከአራቱ ተዋሂዶ ምን አድርጓል? ዓለምን አድኗል። ስጋ አካል ደግሞ አካለ መለኮት የብቻ አካለ ስጋ ለብቻ እነዚህ ሁለቱ ደግሞ አካል ምንድነው ሲባል በቃ ማለት ግብር ማለት ነው። ግብር ምንድነው?
የመለኮት ግብር መፍጠር ነው፣ ማዳን ነው፣ መግደል ነው። የሥጋ ግብር ደግሞ መቀበል ነው። ስለዚህ እነዚህን ሦስቱን አንድ አድርጎ ከተበተንበት ሰብስቦናል። ስለዚህ እመቤታችን ምን ትባላለች? በቃ አንገት ትባላለች። አንገት ሰው 5 አንገት ቢኖረው ምን ይኖረዋል? ምን ያስፈልገዋል? 5 አንገት ቢኖረው ምን ያስፈልገዋል? 5 ራስ ያስፈልገዋል አይደል? 5 ራስ ያስፈልገዋል። ስለዚህ ለአንድ አንገት አንድ ራስ ነው። እመቤታችን ድንግል ማርያም አንገት ትባላለች። አንገት ከአንገት ላይ ምን አለ? ወርቅ አለ። አንገት ምን አድርጓል? አንገት እግርንና ራስን አገናኝቶ የያዘ ሰንሰለት ነው። ይሄ አንገት ከሌለ በቃ አካላችን ያው ሁላችን እንደምንቆል በቃ። ስለዚህ ራሳችንና የታችኛውን አካል ያገናኘ ስለሆነ እመቤታችን ደግሞ አንገት መባሏ በቃ ላይኛውንና መለኮትንና ትስብእትን አዋህዳ የተገኘች ስለሆነ ምን ትባላለች? አንገት የወርቅ ማሰሪያ ነው። ስለዚህ ወርቅ ክርስቶስን አስገኝታለችና እመቤታችን ትባላለች። ስለዚህ ክርስቶስ የመጨረሻውን ፍቅር የገለጸልን በእመቤታችን አማካይነት ነው። ሰው አብሮ ቢበላ አብሮ ቢጠጣ ቢዋደድ ዛሬ እንኳን የለም። ይሄ አብሮ መብላት፣ አብሮ መጠጣት፣ አብሮ መውጣት፣ አብሮ መግባት ይሄ እንደ ሰማይ ርቆ ነው ያለ የለም። ስለዚህ ሰውን ቢወደው አንድ ነገር ቢጠይቀው አብሮ ይበላል፣ አብሮ ይጠጣል። አንድ ነገር ግን የሚጠይቀው ግን መልስ አይኖረውም። ምን ቢጠይቀው ነው መልስ የሌለው? በቤታችን ያለው ከሆነ መልስ ሊያገኝ ይችላል። ከቤታችን የሌለ ከሆነ ደግሞ እባክህ ያለውን ነገር ስጠኝ ይባል። በቃ ምን ይባላል? ምን ይላል ያ ሰውዬ? ስለዚህ የመጨረሻ ፍቅር አብሮ ቢበላ አብሮ ቢጠጣ ያ ወዳጅ የተባለው እባክህ ዛሬ ዓይንህን ልይበትና ዓይንህን አውሰኝ ቢባል አንድ ሰው ምን ይላል? እናንተ አሁን እኔም ጀምር ማለት ነው ዓይንን ስጠኝ እስቲ እባክህ የዛሬ ልየውና ነገ እሰጥሃለሁ ብባል ምን እላለሁ? ጆሮን አውሰኝና እባክህ ዛሬ ልስማበት ነገ መልስልሃለሁ። አፍንጫህን ስጠኝና መዓዛ መለኮትን ላሽትበት ስጠኝ ነገ መልስልሃለሁ። አንደበትህን ስጠኝና ነገ ዛሬ ተናግሬ ነገሬን ቆርጬ ነገ እመልስልሃለሁ። እጅህን ስጠኝና ልጻፍበት ልደብስበት ወይም ልረስበት ልቆፍርበት ነገ እሰጥሃለሁ። እግርህንም ደግሞ ነገ ስጠኝ ዛሬ ስጠኝና ነገ እሰጥሃለሁ። ልብህን ስጠኝና ላስብበት፣ ቃልህን ስጠኝና ልናገርበት፣ ሕይወትህን ስጠኝና ልኑርበት ቢል ብሎ ሰው ቢለምናችሁ ምን ትላላችሁ? የተለመነ ሰው አለ? የተጠየቀ ሰው አለ ወይ? መልስ ስለሌላት አይደል? መልስ የላትም እንጂ እንኳን ዓይን ቀርቶ እንኳን ጆሮን ቀርቶ እንኳን አንደበትን ቀርቶ በቃ ወይ ሌላ ነገር። ስለዚህ እግዚአብሔር ነው በቃ ሰው ለወዳጁ ይህን ቢለው አያጠምስም። በቃ እግዚአብሔር ግን ምን አድርጓል? እግዚአብሔር ግን ጆሮውን ሰጥቷል። እግዚአብሔር ግን ዓይኑን ሰጥቷል። እግዚአብሔር ግን አንደበቱን ሰጥቷል፣ እጅን ሰጥቷል፣ ልብን ሰጥቷል፣ ቃልን ሰጥቷል። ስለዚህ የዚያ ሁሉ መገለጫ ድንግል ማርያም ትባላለች። ስለዚህ እመቤታችን ድንግል ማርያም የዓለም ተስፋ የዓለም አለኝታ ናትና፣ ስለዚህ እመቤታችን አንገት ብቻ ደግሞ ሳይሆን ደግሞ የዓለም ካርታና ፕላን ናት። የዓለም ካርታና ፕላን ካርታና ፕላን ናት። ሰው ለመሬቱ ለቦታው መረጃው ምንድን ነው? የኔ ሀብት ነው፣ የኔ ንብረት ነው፣ የኔ ቤት ነው፣ የኔ እርሻ ነው ቢል በቃ ግዴታ በቃ ምን ያስፈልገዋል? መረጃ ያስፈልገዋል። ለምን? ቦታው ሊታመንለት የሚችለው በካርታና በፕላን ነው።
ስለዚህ እመቤታችን ደግሞ የመንግሥተ ሰማያት መግቢያችን መታወቂያችን ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትምህርታቸው ድንግል ማርያም ይችላል። ስለዚህ ካርታና ፕላናችን ናት እመቤታችን። በእሷ አማካኝነት ይህን ሁሉ ተስፋ ያገኘነው ይህን ሁሉ ድነት ያገኘነው በእመቤታችን አማካኝነት ነውና ስለዚህ ተበትኖ የነበረውን ተስፋ ቆርጦ የነበረውን መድኃኒት አጥቶ የነበረውን ዓለም ሁሉ መድኃኒት የሆነችው ድንግል ማርያም ናት። ይህች መድኃኒት እንተ ሐሰስዋ ወድዋ ነቢያት ነቢያት ሁልጊዜ የዞሯት ነቢያት ሁልጊዜ የፈለጓት 24 ሰዓት ሙሉ የፈለጓት የደከሙላት መድኃኒት ይህች ናት። እዚያ ማዶ ናት ያቻት ሳይሆን ይህች ናት። ማናት? ተበትነን የሰበሰበችን ድንግል ማርያም ናት። ስለዚህ ዛሬ በአጭሩ በቃ እንስሳዎች ዋስተማወቀው ወስትንፋሰ አርድ ወላይ ላሞች ብር ባይኖራቸው እስትንፋሳቸውን የገበሩበት ቀን ዛሬ። ሰብአ ሰገል ደግሞ ወርቁን፣ ዕጣኑን፣ ከርቤውን ብዙ ምስጢር አለው በቃ። ስለዚህ ያንን ይዘው የቀረቡበት በረከትን ያገኙበት ቀን ስለሆነ ስለዚህ ሁላችንም በረከት ለማግኘት ነውና የመጣ ነው። በረከቱን ለሁላችን ያድለን። ምክንያቱም ደግሞ አሁን ከመጀመሪያም ተናግሬያለሁ፣ ሰዓት ይሄድ እንደሆነ የታሰረ በግ ካለ ደግሞ ማሰሪያውን ቆርጦ ቢሄድ ከባድ ነው የሚሆነው አይደል? ስለዚህ ያ እንዳይሆን ዕቃ ቤትን ደግሞ ቤት ዕቃ እያሰናዳ ስለሆነ ልብ በቃ በሌላ ጊዜ እንማማረዋለን። በአንዱ የሰላም ባል ያደርግልን። ሌላው ምንድነው የሀገራችን ጉዳይ የቤተክርስቲያናችን ጉዳይ ሁላችንም በቃ በአጠቃላይ የምናስብበት ለቤተክርስቲያኒቱ ባለቤቶች ስለሆነ እንደው ጠቁሜ የምንገናኘው ዛሬ ስለሆነ በበዓል ስለሆነ ጠቁሜ ለማለት ብዬ ነው። በቃ አንደኛ የምናገረው ምንድነው በቃ አሁን ያው ሁላችንም ይሄ ተደራቢ ታቦት በቃ የሚባለው አሁን በዚህ በከተማይቱ 15 ሆኖ ታቦት ይዞ በቃ በአጠቃላይ 15 ሆኖ በቃ ውድድር ነው። ውድድር ተይዞ ይሄ በእውነት በአጠቃላይ ምንድነው ሰው እኮ እዚያ ተጠምቆ ታቦተ ሕጉ ሲሄድ እያየ በቃ የማይነቃነቅ ሞልቷል። የለም ይሄ ሸቀጥ ነው። አንተ በቃ ለሸቀጥ ነው ይሄ። ስለዚህ ለምን ቤተክርስቲያኗ ክብሯ ዝቅ ይላል? አዎ እውነት ከሆነ ከቤተክርስቲያን ሁሉ ይታወቅ። ስለዚህ 10 እና 15 እየሆነ ታቦተ ሕግ ይዘን ሜዳ ለሜዳ ብንንሳፈፍ ይሄ ለሀገሪቱ ዕዳ ነው የሚሆን በቃ። ስለዚህ ይሄ መቆም አለበት። አንዱ ይሄ ነው። ሁለተኛው ደግሞ በቀደም ተናግሬያለሁ። ሁለተኛው ደግሞ አንዱ ቤተክርስቲያን እንደው ምናልባት ትንሽ ገቢ ያለው ከሆነ ሰው የሚቀርበው ከሆነ የለም እኛም ገቢ ማግኘት አለብን ይባልና በዚህ በአካባቢው ታቦተ ሕግ እያለ እየታወነ የአንዱን ቤተክርስቲያን ዘግቶ የአንዱን ቤተክርስቲያን መክፈት በእውነት ይህ መወገድ አለበት በቃ። ለምን በዚህ በአካባቢዎቹ ያሉ ቤተክርስቲያኖች እነዚህ እያሉ ሌላ አምጥቶ በቃ አንደኛውን ቤተክርስቲያን መዝጋት ይህ ኃጢአት ነው፣ በደል ነው። ይሄ መቆም አለበት በቃ። ሶስተኛው ደግሞ የሀገራችን ጉዳይ ነው። የሀገራችን ጉዳይ ሁልጊዜም የሚያሳስበን ጉዳይ ስለሆነ እኔም የምናገረው ተግባራዊ ስላልሆነ ነው እንጂ ተግባራዊ ቢሆን ኖሮ አልደግሞም ነበር በቃ፣ ሁልጊዜ አልደግሞም ነበር በቃ። ስለዚህ ሰው አውሬ ሁኖ ኤፍሬም የበላው ለምናሴ ወምናሴ የበላው ለኤፍሬም፣ ምናሴ ኤፍሬምን በላው፣ ምናሴ ኤፍሬምን በላው፣ ኤፍሬም ደግሞ ምናሴን በላው። አውሬው ከአውሬውን አይበለው። በእውነት ሰው በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠረ አካል አምላኩ ገንዘቡ ነው። ዛሬ እናት አባት ለፍቶ ደክሞ አሳድጎ አባቴ ቁጭ በል ደክሞሃል፣ እናቴ ቁጭ በል ደክሞሻል መባል ሲገባት እንደ ፍየል እየተጎተተች በቃ ነይ ማረሚያ ቤት ግቢ፣ አንጭልሽን አንጣልሽን። ታዲያ ይህ ምንድን ነው? እውነት ለሀገር የተነሳ አካል ካለ ለሀገር የሚያስብ አካል ካለ የሽማግሌዎቹ ስልማት ሽማግሌዎቹ በየጫካው ኑ እየተባሉ እየወደቁ እየተነሱ የታመሙት መተንፈሻ አጥተው አጠቃላይ ማረሚያ ቤት ገብተው እየተሰቃዩ ይህ ለሕዝብ ድነት ነው ወይ? አገርን መጠበቅ ነው ወይ?
ለሀገር ነው ወይ? ታሪካችን ይህ ነው ወይ ነው በቃ። ስለዚህ በቃ እገሌ የገሌ ወገን ነው ያዝ፣ እገሌ የገሌ ወገን ነው ያዝ፣ ቢገል እገላለሁ፣ ቢያስር አስራለሁ። ታዲያ ይሄ ለሀገር ነው? ኧረ ወገኖች፣ ኧረ ይሄ ነገር መቆም አለበት። ኧረ ይሄ ነገር መቆም አለበት። ኧረ ሽማግሌዎቹ ይቀበሉ፣ ኧረ ባልቴቶቹ ይቀበሉ። እንዲህ እንዲህ እናት እኮ ወልዳለች፣ ያሳድጋለች፣ አስተምራ የምናየው ነገር ሁሉ በአጠቃላይ ገንዘብ አምላክ የሆነበት ሰዓት ነውና፣ ስለዚህ ማንኛውም ሰው ይሄ የገሌ ወገን ነው የሚባለው ነገር ይቁም። አንድ ነገር ልንገራቸው። አሁን ወፍጮ ቤት የሄደ ሰው ወፍጮ ቤት ሄዶ አስፈጭቶ መጥቷል። አሁን ሲያስፈጭ ሲሄድ ወፍጮ ቤት ሄዶ ዱቄት ያልነካው ሰው ይገኛል? አይገኝም። የሄደው እኮ ዱቄት ሊያስፈጭ ነው አይደል? ስለዚህ አንዱ ከአንዱ ጋር ያልተጠላለፈ አካል ማን ነው? ያልተጠላለፈ የአንዱ ከአንዱ። ስለዚህ ያልተጠላለፈ የለምና፣ ስለዚህ ማንን ነው እያጠፋን ያለን? ማንን ነው እያራቆትን ያለን? እንዴ አገሪቱ ቢሆን በቃ ልጆቿን ስታጣ፣ ወጣቶቿን ስታጣ ነገ የሀገር ተረካቢ እኮ ወጣት ነው አይደል? ስለዚህ እርስ በርሳችን ተራርደን ካለቅ በኋላ አገሪቱን ለባይድ በቃ ሰጠን ናግባ እንግዲህ ጀግና የለም ሁሉም ነገር በቃ ባዶ ነው ብሎ አገርን ለባይድ ማስረከብ ይሄ ወንድነት አይደለም። ለሀገር የሚታሰበው በቃ እያጠፋን ያለን አገራችን ነው፣ እየገደልን ያለን ወንድማችን ነው። ይህን ነገር ማቆም አለብኝ ብሎ በቃ ጆሮ ያለውና አካል ያለው ሰው በቃ ይህን ነገር ሊያቆም ይገባዋል። ቤተክርስቲያን የምታሰበው መቼም ይሄ ግደሉ አትልም። ይሄ ጥፋተኛ ነውና ግደሉ፣ ያ ጥፋተኛ ነውና ግደሉ አትልም። ለማንኛውም ቤተክርስቲያኑ ሁሉም እንጂ ውርጥ ሲፈላበት የሚያድረው የማንም ወገን ነው? የኛ ወገን ነው። የኛ ልጆች ናቸው። ጫካ የገባው የኛ ወገን ነው። በቃ 5-6 ቤተሰብ ከቤት እያንጫጫ የት ድረስ? ስለዚህ የሁሉ መታየት ስላለበት ሽማግሌዎቹም ይቀበሩ። የሽማግሌዎቹ እንባ የባልቴቶቹ እንባ ያከባድ ነውና የሚሆነው። ስለዚህ እንባ የሚደርቅበትን ነገር አምላካችን እግዚአብሔር ይስጠን። ይሄ ነው ትልቁ ነገር። በቃ እንባው የሚደርቅበት ደም የሚደርቅበት ሰው እንደ ልቡ ወጥቶ ገብቶ የሚወጣበት ጊዜ ያድርግልን። ዛሬ ማን የሚደሰተው? ምናልባት እንዲያው 1000 ብር መቁጠር ያለመደ አካል 1000 ብር መቁጠር ያለመደ እጣት እንደው በነጥብ ሲቆጥር በቃ እንግዲህ አይ ይህን ካገኘሁ ሌላ ምን አለብኝ ብሎ በቃ እንግዲህ አሱስ ሊሆን ይችላል። እና ስለዚህ አገራችን የታሪክ ሀገር ናት፣ አገራችን የእምነት ሀገር ናትና ስለዚህ ሁላችንም ተረዳድተን ሁላችንም እንዲያው ለሀገራችን ከቆምን ይሄ ነገር መቆም አለበትና በአሁኑ የሰላም ባል ያድርግልን። እግዚአብሔር ከሁላችን ጋር ይሁንልን። ወስብሐት ለእግዚአብሔር።